ብዙዎቻችን ናሽናል አይዲ ላይ ያለውን ፎቶአችንን አንወደውም። ስለዚህ ፎቶአችንን ለመቀየር እንዴት ነው የምንቀይረው? ሁለተኛ ደግሞ ናሽናል አይዲያችን ፕሪንት ካርድ ካደረግን በኋላ ቢጠፋብን ቢሰበር መረጃ አፕዴት አድርገን እንደ አዲስ ፕሪንት ማድረግ ብንፈልግ እንዴት ነው የምናደርገው? ስለዚህ በዚህ ቪዲዮ ነግራችኋለሁ። የቪዲዮ መቼ እንደሚጠቅማችሁ ስለማታውቁ ፌቨራይት ስላድርጉ፣ ፎሎ ያላደረጋችሁ ፎሎ አድርጉ። ስለዚህ ከመጀመሪያው ስንጀምር የናሽናል አይዲ ፎቶአችንን መቀየር ፎቶ አፕዴት ማድረግ ተጀምሯል። የሚቀርባችሁ የናሽናል አይዲ ቅርንጫፍ ጽሕፈት ቤቶች በመሄድ ወይም ደግሞ እነዚህ ባንኮች ላይ ምናምን በመሄድ ፎቶ መቀየር ትችላላችሁ ማለት ነው። ሁለተኛው ደግሞ ናሽናል አይዲያችሁ ቢጠፋባችሁ ቢሰበር እንደዚህ መረጃ አፕዴት ብታደርጉና እንደገና ሪፕሪንት ማድረግ ብትፈልጉም እሱም ተጀምሯል። ስለዚህ የናሽናል አይዲ ፕሪንት ላይ ገብታችሁ ቴሌብርም ላይ ያለ እዛ ላይ ከገባችሁ በኋላ ሪፕሪንት የሚል አለ። እዛ ላይ መረጃችሁን አፕሎድ ታደርጋላችሁ። ለምሳሌ ጠፍቷችሁ ከሆነ ከፖሊስ መረጃ ጽፋችሁ፣ እንደዚህ ተሰብሮ ከሆነ የተሰበረውን ፎቶ አንስታችሁ ማስረጃችሁን አፕሎድ ካደረጋችሁ በኋላ ሪፕሪንት ማድረግ ወይም ድጋሚ ማዘዝ ትችላላችሁ ማለት ነው። መልካም ጊዜ።